ይኸውላችሁ ዛሬ እንደዚህ ዝንጥ ያለ ነገር ነው ይዤላችሁ የመጣሁት። ትወዱታላችሁ ውዶቼ። ሰብስክራይብ ምናምን ማድረግ እንዳትረሱ። በዚህ አጋጣሚ ያው አሪፍ ነው፣ ዘናጭ ነው፣ በጣም ዘናጭ። እውነት ገብታችሁ ስታዩት ነው የሚገባችሁ እንዴት እንደሚጣፍጥ። ሞክሩት። ዝም ብሎ ቀለል ያለ ነገር አይደለም፣ ግን በጣም ክሬቲቭ ያለው ነገር ነው። ትወዱታላችሁ። ለጤንነት ለሁሉም የሚሆን ነው። ስለዚህ እንዳትረሱ ሰብስክራይብ አድርጉሽ ውዶቼ። ታንኪዩ። ሰላም ውዶቼ። ዛሬ ሁላችሁ ፈጠን ያለ ነው። ዛሬ ያው ችንቾ ከተፍ አድርጌ እመጣለሁ። በዚህ አጋጣሚ ግን ሰብስክራይብ አድርጉሽ ውዶቼ። ብዙ ቪዲዮ አለላችሁ ውስጥ ስትገቡ አንዳንድ ጊዜ ስታዩት ሁሉም ባይሆን የተወሰነ የሚጠቅም ለጤና የሚጠቅም ለቤተሰቦቻችሁ ሰርታችሁ የምትበሉት ምናምን አሪፍ ነገር አለ። ገባ ብላችሁ ሾፍ መንጠር ካረጋችሁ አንድ ሁለት የሆነ ነገር ጠቃሚ ራሱ ለሴቶች ምናምን ስትተኙ ምናምን ከመተኛታችሁ ወይ ፉት እያላችሁ የምትተኙት ለሁሉ ነገር ለልጆች ለምናምን የሚሆን ነገር ስላለ ግቡና ይሁ። አሁን ደግሞ የሆነ ነገር ልሰራላችሁ ነው ለእናንተ። እሺ ሰብስክራይብ እንዳትረሱ ሁላችሁም። በዚህ ጋር ነጋ ስታርጉ ሰብስክራይብ አድርጉኝ እሺ። ያው ፌመስ ስላሉ እንኳን ይመጣላችሁ። ኖቲፊኬሽን ደግሞ ተጫኑ። አለበለዚያ እንደኛ አይነቱ ብዙ ተመልካች የሌለው ዝም ብሎ ፊት ለፊት አይመጣም። እናንተ ኖቲፊኬሽኑን ካልተጫናችሁ እዛ ጋር የሆነሽ የደወል እንደዚህ የቤተክርስቲያን የድሮ ቤተክርስቲያን ደውል ታውቃላችሁ፣ እንደሱ ጢሊል የምትላለች ደውል ነገር፣ እሱን ከተጫናችሁት ይመጣላችኋል። እሺ ማታውቁ ከሆነ ሴቶች ባሎቻችሁን ጠይቁ፣ ባሎቻችሁ ሴቶቹን ጠይቁ እንዴት እንደዛ እንደሚደረግ። እሺ አሁን ልሰራላችሁ ነው፣ ተመልከቱ። አሪፍ ነው። ይሄው እንደምታዩት እዚህ ጋር ይሄ ላጥ ተደርጓል። አሁን እቺንም ኮርጀት ይሉታል በእንግሊዘኛ፣ ያው ታውቃላችሁ ሽንኩርት ነው። ይሄንንም ደግሞ አሁን እንትን እለዋለሁ እኔ በእጄ። ይሄንን አሁን እንደዚህ ገረደፍ ነው ያደረኩት፣ ግን ማሽን ውስጥ ከተዋለሁ በእጄ አይደለም የምጠቀመው ማለት ነው። ይሄም አለ መጣው። ከዛ እኔ ያው ለፍጥነት ስል እዚህ ውስጥ ነው ከተታ አድርጌ የምፈጨው ከፍጥነት ጋር እንዲሄድልኝ። እናንተ በእጃችሁም ገርደፍ ማድረግ ትችላላችሁ። በዚህ አረግና
ፍጭት ታደርገዋለሁ። በቃ አያችሁ አይደል? ኑሮ በዘዴ ነው። ከዛ እዚህ ጋር አድርግና መጥበሻዬን አደርጋለሁ። በፈለጋችሁት በዘይት በቅቤ በማንኛውም ነገር እዚህ ላይ አድርጋችሁ መስራት ትችላላችሁ ማለት ነው። ህግ የለውም። የፈለጋችሁት መስራት ትችላላችሁ። ከስርም ከላይም ማለት ትችላላችሁ። ይሄ በፈጣን የሚሰራ ነው። ተሞላቆ ሳይሆን በቃ ዝም ብሎ ግን ይጣፍጣል። እዚህ ታረጉና እዚች ጋር ባላችሁ ቤት ውስጥ ባለው ነገር ለመስራት እንደዚህ አድርጋችሁ ከዛ በዚሁ በነካ እንትናችሁ ደግሞ እችንም እዚህ ጋር ተራራ ታረጉታላችሁ ማለት ነው። ኪስ ውስጥ ጋር ታረጉታላችሁ በነካ እጃችሁ ይሄንን እዚህ ጋር ተራራም ይደረጋል ማለት ነው። ታዲያችን ስታዩ እንደዚህ እየነካችሁ እንትኗን ጣቷን እንዲህ እየነካችሁ እንደዚህ እየነካችሁ ሰብስ ምናምን እያደረጋችሁ እሺ፣ ለመብላችሁ እንዳታልፉ። ይሄ ደግሞ የሆነ የመጣመም ነገር አለበት። ከዛችን ማሰል እያደረጋችሁ በዛው እንደዚህ እንዳትረሷት። ችጥዳችሁ ወሬ ምናምን እንዳትጀምሩ ስለቃ ወይንም ቲቪ ሩም ምናምን ሄዳችሁ እንዳትሉ፣ ስልክ እንዳታወሩ ወይ ፊልም ማየት እንዳትጀምሩ። ጨርሱ ብዙ ስራችሁ አይሆንም እንደሱ። ከዛ የሚያምር ሳህን ካላችሁ እንደኔ አያችሁ እንዴት እንደሚያምር መጣቱ ብቻ አርጉና እናንተ ምንድነው የምታስቡት? ከዚህ ቀጥሎ ይሄንን ምንድነው የምታስቡት? ምን ይሆናል ብላችሁ ታስባላችሁ? እናንተ ምን ታርጉታላችሁ? ይሄንን ማለት ነው። እኔ ማረገው እንግዲህ ምን ታስባላችሁ እናንተ? ሆነ እኔ ይሄንን እንደዚህ ያረኩኝ። ይሄም እዚህ ጋር እየተቆላላ ነው። ቆንጆን የፈለጋችሁትን እንዳልኩት ዘይት ከሌላችሁ ቅቤ ከሌላችሁ ዘይት። ይሄን እኔ እዚህ ነው ማረጋው ያችሁ እዚህ ያረጋለሁ ማለት ነው። እናንተ ደግሞ ብትሰሩት የት ነበር የምታረጉት? እዛ ውስጥ አይ ሁሉም እንትን ይለያያል የፈጠራ ስራ። ታረጋላችሁ ይሄን እዚህ ጋር ከዛ ይኸው እንዳልኳችሁ ባለው ነገር ነው ለማስተማር ነው። ጾም ነው ምናምን እንደዚህ ነው ብላችሁ ሰው ሲሰራ እንትን ቅር አይበላችሁ። ለምን ግዴታ የዛለታ መብላት የለባችሁም። ሌላ ጊዜ ልታደርጉበት ትችላላችሁ። ሌላ ቀን ጾም ሲፈታ እንደዚህ ሊሰሩት ትችላላችሁ ምናምን ማለት ነው። ችግር የለውም። ታረጋላችሁ እዚህ ጋር ያላችሁ እቺን ከተፍ ታረጋላችሁ። ሰላጣችሁን አጥቤዋለሁ፣ ታጥቧል። ከዛ እዚህ ጋር ትንሽዬ እንትን አድርጉበት ከፈለጋችሁ ተልባ ምናምን ይኸው በትንሹ አታብዙ። ተልባ ጥሩ አይደለም ሲበዛ ይባላል። በብዛት ያለው ነው ቪዲዮ ላይ ምናምን ተልባ ምናምን የሚጠጡ ብሉ ምናምን የሚሉ ሰዎች አሉ፣ ግን አታብዙ። ባታብዙ ይመረጣል። እንደዚህ ታረጋላችሁ። ይኸው ባናቱም ልጨምሩ ትችላላችሁ፣ አብራችሁ ልታቁላሉ ትችላላችሁ። ከዛችን እዚህ ጋር ትጨምራላችሁ ማለት ነው። ያው ብሎ ግሏል፣ አያችሁ። እዚህ ላይ ጨምሩ። እዛ ጋር እንደዚህ አስቀምጪው። ይሄ ግሏል። የት እንደሚያቃጥል እንጨትም ይግላል ማለት ነው። እዚህ ታረጋላችሁ። ከዛ ደብለቅ ታረጋላችሁ ማለት ነው። ጨልሟል ነገር ልበል። ለምንድን ነው የጨለመው? ይኸው ውጭው ሲጨልም ቤቱም ይጨልማል።
መብራት ያስፈልገኛል። እናንተ ይታያችኋል። ይሄ ውጭ ሲጨልም ቤቱም ይጨልማል። ሰላጣውና ሽንኩርቱ ይሄ ቆንጆ ሆኗል። ከዛ ይኸው እንትኑ እንደዚህ በደንብ ጥብስ እያለ ነው። ጨው አይታችሁ ትጨምራላችሁ የምትፈልጉ ከሆነ። ከዛ ይሄን ክትፍ እናደርጋለን። ምንወዳት አይደለች ልጅ ክትፍ እናደርግና እናንተ የፈለጋችሁ ጋር መጨመር ትችላላችሁ። እናንተ የቱ ጋር እንደምትጨምሩ አላውቅም። የሚያቃጥል አንዳንዱ በጣም ያቃጥላል፣ አንዳንዱም ደህና ነው፣ አንዳንዱ ግን አይቻልም፣ በጣም ነው የሚያቃጥለው። ስለዚህ እያያችሁ ወይ ቀምሳችሁ እንትን ማለት መጨመር። ሁሉንም ባልጨምሩም የተወሰነ ጨምራችሁ ይሄን የተወሰነውን ደግሞ ለሹሯችሁ ለምናችሁ ታስቀራላችሁ። ያው እንዳልኩት ባለው ነገር ስለሆነ የምሰራው ማለት ነው። ያው እንደዚህ እሰራዋለሁ ማለት ነው። ያው ቆንጆ ሆኖ እየበሰለ ነው። አሁን አጥፈዋለሁ። ያላችሁ እንዴት እንደሚያምር። ከዛ ይሄን ታደርጋላችሁ እዚህ ጋር። ይሄው እዚህ ቀዝቀዝ ማለት አለበት ግን እንደዚህ ታደርጋላችሁ። እዚህ ላይ ይሄን ከፈለጋችሁ ደግሞ እንዳትደፉት ጉርሻ ያስፈልጋችኋል። ጠቅላላ እንደዚህ በእንጀራችሁ እንደዚህ አድርጋችሁ ትበሉታላችሁ። በኋላ እናቴ አንጥልምኛ ይሄው በእንጀራ እንደዚህ አድርጌ እኔ በኋላ በለዋል። ይሄን እንደዚህ ማለት ነው። ከዛ እንደምታጥሉ ሜግ ደረቅ ብላሽ በጣም ያችኋት ያው እንዳልኩት ባለው ነገር ስላልኳችሁ ነው። ይሄን አብራችሁ ማቅረብ እንጂ ላውላው ምትመጣጣት አይደለም። ግን አብራችሁ ግን ማቅረብ ትችላላችሁ። ታረጉና እንደዚህ ደብለቅ ታረጉታላችሁ ማለት ነው። ስባችሁታል እንዴት እንደሚጣፍጥ። ጨዋችሁ ምናችሁን ቀመስመስ እንደዚህ የዘነጠ ምግብ ያሳያል። ዩቲዩብ አሪፍ ነው በእውነት። እኔ ብዙ ከሰዎችም ተምሬበታለሁ፣ ራሳችሁም ታስተምሩበታላችሁ። በጣም አሪፍ ነገር ነው። በጣም ብዙ ሙያ ነው የሚያስተምር። ሁሉ ነገር ያስተምራል፣ የማያስተምረው ነገር የለም። አልፊ ነው፣ ትንሽ አድካሚ ነው። በእርግጥ አድካሚነቱ ምንም ጥርጥር የለውም። ያው እንዴት እንደሚያምር አያችሁት አይደለ? እና እንግዲህ እንዳትረሱ ግን ላይክ እና ሰብስክራይብ እንዳትረሱ ወዶቼ። እሺ እናታችሁ